የሚገቡና ፕሮቴስታንቶች ሞር በጥያቄና መልስ በደንብ እዚህ ላለው ማህበረሰብ ግልጽ ስለሚሆን በታስገባ አሪፍ ነው ብዬ አስባለሁ። ለተሻይ ቃሉ ያሰማልን ሁላችሁንም። እሺ ቃሉ ያሰማልን። ባሮኬ አዳም ዮብን አስቀድሞ ስላለኝ ያስቀድም ያለው ዮብ ሀሳብ የምትሰጠው ካለ እስከዛ ፔንቴዎች ካላችሁ በእምነት ብቻ ይዳናል ስትሉ ይሄ ትምህርታችሁ ይህ መጽሐፍ ቅዱሳዊ ነው። በመካከላችሁም ራሱ የሰማይና የምድር ያህል ልዩነት አለ። ከቻላችሁ ለኤፍሬም ባለ ጊዜም ሼር አድርጉለት ማድረግ ይችላል። ኤፍሬም ባለ ጊዜንም ኤርሚያስንም የትኛውንም ሰው ሼር ልታደርጉላቸው ትችላላችሁ። መጥተው እዚህ መወያየት ይችላሉ። ፔንቴዎች ካላችሁ አስገባለሁ። እስከዛ ድረስ የሆነ የምትለው ነገር ካለ ፔንቴዎች ሪኩዌስት እስኪልኩ ድረስ ያው አስቀድሞ ቃሎት ያሰማልን፣ እግዚአብሔር ይስጥልን ለሁላችሁም። ያው ቀለሜ እንትን ማን ነው ኤርሚያስ ከመጣ በኋላ ምናምን ያለው ላይ አንድ ነገር ልበልና በገድሉ ዙሪያ ስለተባለ ኤርሚያስ ከመጣ በኋላ ነው የገድላት የሃይማኖት መከራከሪያ አይደሉም የተባለው የሚል ነገር አንስቷልና እኔ እድሜውን በጣም ይሰቅልበታል። እሱ ወጣት ነኝ እያለ እንግዲህ አስበው የቤተክርስቲያን ታሪክ በተጻፈበት ዘመን እሱ የነበረ ከሆነ ይህ ሰውዬ ወደ መጃጀቱ ሄዷል እንደማለት ነው። ብዙ ሌሎች ማስረጃዎችም አሉ። ሰውዬው ያረጃል፣ ከባድ ነው እና ኩካ ሃይማኖት የመሰሉ በመጽሐፈ ሚስጥርም ላይ እንደዚሁ ለሃይማኖት መከራከሪያነት ከመጽሐፍ ቅዱስ ከብሉይ ከሐዲስ እንዲሁም ደግሞ ከሊቃውንት መጽሐፍ ሃይማኖት አበው ማለት ነው እንደምንጠቀም ገድላትና ድርሳናት ደግሞ ለህይወት እንደምንጠቀማቸው ቅዱሳኑን አይተን ተመልክተን በህይወት እንድንመስላቸው እንደሚረዱ እንደሚያግዙን ለበረከት እንደምንጠቀማቸው በግልጽ የተጻፈ ማስረጃ አለን ማለት ነው። አንዱ እሱ ነው። ሁለተኛ መጽሐፉን ይዞ ሲመጣ ልክ እንደዛው ቤተክርስቲያን ስለ መጽሐፉ ለሃይማኖት መከራከሪያ ይሆናል ብላ ያብራራችበትንም አብሮ ማምጣት አለበት። በድርቅና አይ በቃ ነገረ ድነት ስላለበት እንዲህ ይሆናል ብሎ ይደመድማል። ማን ደምዳሜ ያደረገ? ከቤተክርስቲያን ውጭ ያለ ሰው ለእኛ ሊደመድምልን አይችልም። እንዲህ ነው ብሎ ድምዳሜ ሰጥቶ ያ ምንድነው? ስትሮማን ፋላሲ ነው። መግፋት የሚችለው ነገር ስለሌለ መግፋት የሚችለው የመሰለው ነገር ላይ እዛች ላይ እንትን የለ የራሱን አርጊውመንት ገንብቶ ከዛን ምላሽ ለመስጠት ይሞክራል ማለት ነው። እና ይህ ትክክል አይደለም። ባለቤቱም አረታው ሲለው በቃ በድርቅና ነበር። ይሄ አይኔን ግንባር ያድርገው አይነት አካሄድ ነበር ሲሄድ የነበረው። ያው ሰው እንዳቅሙ ነው። ሁለተኛው ወደ መሰረታዊ ነገር ወደ ልዩነታቸው ስንሄድ ትራዲሽን ነው እንጂ ልዩነት የለንም የሚል ነገር ተጠቅሞ ነበርና እንዴት ነው ቃላት አጠቃቀም ላይ ትምህርት ላይ እንዴት ነው ሰው ጥምቀት በትራዲሽን ውስጥ ያለ ግን ደግሞ ዶግማ የሆነ ትምህርት ነው። ዶግማ የሆነ ትምህርት ነው አለው። ከአባቶች የተቀበልነው ትምህርት አለው፣ ግን ደግሞ ዶግማ ነው። ያ መሆኑን እኛ ጋር ለምናሳየው እዛው በመካነ ኢየሱስ የእምነት መግለጫ ላይ ጥምቀትን የማይቀበሉትን ከአጋንንት ጋር እያነጻጸረ ነው የሚጽፈው። ምክንያቱስ መሰረታዊ ስለሆነ። ከዛስ ጥምቀትን ለድነት የማይሉትን አይድኑም ብሎ ነው የሚዘጋው ማለት ነው። ድነትን የማያገኙ አድርጎ ነው የሚዘጋው። መሰረታዊ ስለሆነ ነው ማለት ነው። ከኛ አንጻር ብቻ ሳይሆን ከራሳቸው አንጻር ስንመለከተው ይሄ መሰረታዊ ትምህርት ነው። እነማጋ መካነ ኢየሱስ ጋር እሱ ግን ስለሚለይ አንድነን ለማለት እኔ በጣም ነው የሚያስቀኝ። የነሱ ልዩነት ሲወራ እኛ ጋር መጥቶ የማብቃት ነገር አለ። ይሁን እኛ ጋር ልዩነት ቢኖር እነሱን አንድ ያደርጋቸዋል እንዴ? አያረግም። መጀመሪያ የራስን ጨርስ። ፕላስ ደግሞ እኛ ጋር ከመጽሐፍት ተጠቅሶ ከሌ የሚለው መጽሐፍ ላይ ልዩነት አለ የሚል ምንም ማስረጃ ማምጣት አይቻልም። ሰዎችን ማምጣት ከተቻለ ሰዎች በተረዱት መልኩ ሊያብራሩ ይችላሉ። መረዳታቸው ላይ ስህተት ሊኖር ይችላል። ቤተክርስቲያንን ተሳሳች ያደርጋታል? አያደርጋትም። ሰውየው ይታረማል። በምን? በቤተክርስቲያን ትምህርት። ይሄ ከነሱ የሚለየን ነው። ምን ማለት ነው መሰላችሁ? እነሱ ጋር ለምሳሌ አንድ ሰው ተነስቶ ጌታ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ሊያምን ይችላል። ስጋ ነስቷል ብሎ የሚያምንም ይኖራል። ስጋ አልነሳም የሚለውን የሚመልሱበት ምንም አይነት መሰረት የላቸውም። ስለዚህ ተቻችለው ይኖራሉ። አንተም
ሃይማኖት እኔም በሃይማኖቴ አይነት ማለት ነው። በዘፋኝ ጥቅስ የሚመሩ ሰዎች እኮ ናቸው። ያው በግልጽ ቋንቋ ለመናገር አንተም በሃይማኖቴ እኔም በሃይማኖቴ የሚለው የዘፋኝ ጥቅስ ነው እና በሱ የሚመሩ ሰዎች ናቸው። ባጭሩ ብዙ ትምህርቶቻቸው እንደዚህ ስለሆኑ ማለት ነው። ቅድም ያልታየ የሙሉ ወንጌልን አሳይቷል። ልደት የመካነ ኢየሱስን አሳይቷል። የኤምኬሲን ላሳያችሁ እኔ መሰረተ ክርስቶስ ማለት ነው። ምን ብላ ነው የምታምነው በጥምቀት ላይ የሚለውን እችን ነገር ላሳያችሁና አይታይም? ይታያል። ዙም ብታደርገው አሁን ይታያል። ራቅ ብሏል ግን። እሺ እኔ ላንብብላችሁ የውሃ ጥምቀት የሚለውን። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን፣ ጌታን ሊከተል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን አባልነትን የሚያስገኝ ቅዱስ ስርዓት መሆኑን ታምናለች፣ ታከናውናለች ይላል። ቅድም የተነበበው ይሄኛው ደግሞ ማለት ነው የሙሉ ወንጌል ላይ ደግሞ አባልነትን አያስገኝም፣ የተለየ ጸጋና በረከትም የለውም ነው የሚለው። ያኛውስ አባልነትን ያስገኛል። ምን ማለት ነው አባል መሆን ማለት? የቤተ ክርስቲያን አባል መሆን ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እና የሚል አለበት እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን አድርጓቸው ማለት ነው? የኔ አድርጓቸው ማለት ነው። በሌላ ስፍራ ላይ ደቀ መዛሙርት የሚለውን የኔ ብሎ ስለሚናገረው የኔ አድርጓቸው እያለ ነው። አባልነት ማለት ይሄ ነው። ክርስቶሳዊነት ነው። የክርስቶስ መሆን ማለት ነው አይደል? በክርስቶስ እንሆን ወደ ቤተክርስቲያን የምንጨመረው። ስለዚህ በሌላ አንግል ከመጽሐፍ ቅዱስ አንጻር ካየነው አባል እንሆንበታለን በማለቱ ድህነት እናገኝበታለን ማለቱ ሲሆን፣ ግን ሰው ከዳነ የኃጢአት ስርየትም ካገኘ በኋላ ነው የሚጠመቀው በማለቱ ደግሞ ለድህነት አይደለም የሚለውን ሀሳብ ስለሚያጠናክር ሳይገባቸው ጽፈዋል። ያም ሆነ ይሄ ግን በሶስቱ መካከል ያለው ልዩነት ግልጽ ነው ማለት ነው። ሶስቱ ቸርቾች እና ምንድን ናቸው ከተባለ እናት ቤተክርስቲያን ብለው የሚጠሯቸው ናቸው አይደለ? መካነ ኢየሱስ፣ ቃለ ሕይወትና መሰረተ ክርስቶስ እናት ቤተክርስቲያን እያሉ የሚጠሩ ናቸው በፕሮቴስታንቱ ዘንድ። እነሱም ጋር በጥምቀት ላይ መሰረታዊ ልዩነት አለ። በጌታ ስጋና ደም ላይ መሰረታዊ ልዩነት አለ። በክርስቶስ መምጣት ላይ ዳግም ምጽአት ላይ ልዩነት አለ። አንዳንዱ ይመላለሳል ነው የሚለው ሎቱ ስብሐት ነው። ይመጣል ይሄዳል፣ ይመጣል ይሄዳል። እንዲህ አይነት እምነት አለ። አንዳንዱ ደግሞ አይ ከዚህ በኋላ ለፍርድ ነው የሚመጣው የሚልም አለ። ልሳን ላይ ልዩነት አለ እንደምታውቁት። በተለይ በካልቪኒስቶቹ ሳይድ አሁን ያለው ልሳን ከአጋንንት ብለው ነው የሚያምኑት። ልክ እኛ እንደምንለው አሁን ያለው ልሳን ከአጋንንት ነው ብለው ያምናሉ። ግን አንድ ነን ይላሉ። አይ ልዩነታችን ትራዲሽን ነው እንጂ አንድ ነን ይላል። አይደለም። መጽሐፍ ቅዱስ በግልጽ ቋንቋ በክርስቶስ ትምህርት የሌለ ምን የለውም ይላል? አምላክ የለውም ይላል። ስለዚህ ሚዛናችን መጽሐፍ ቅዱስ ከሆነ በክርስቶስ ትምህርት ነው ወይስ አይደለም ነው የምንለው። አዎ በክርስቶስ ትምህርት ነው ከተባለ አምላክ ያለው ነው። እንደሱ ማመን አለብህ ማለት ነው። በክርስቶስ ትምህርት አለ ብለህ ካመን፣ አይ እኔ ማምነው እንደሱ አይደለም ካልክ አንተ ነህ ማለት ነው በክርስቶስ ትምህርት ያለው በአንተ እምነት። እሱ በክርስቶስ ትምህርት የለም። ለምሳሌ ልሳን ላይ አሁን ያለው ልሳን መጽሐፍ ቅዱሳዊ ነው ይላል አይደል ኤፍሬም? ይሄ አራራም ጨራራም እሱ የክርስቶስ ትምህርት ነው። ምክንያቱም እንደዛ ብዬ ማምነው የክርስቶስን ትምህርት ነው ብሎ ስለሚያምን። አሁን ልሳን ያለው ከአጋንንት ነው የሚሉትስ በክርስቶስ ትምህርት አይደሉም እያለን ነው ማለት ነው በተዘዋዋሪ። ስለዚህ አምላክ የላቸውም ዳዊት ፋሲልን ጨምሮ ማለት ነው ካልቪኒስቶቹ። በጥምቀት ላይ ጥምቀት ለድህነት አይደለም የሚለው የክርስቶስ ትምህርት ከሆነ ለድህነት ነው የሚለው የክርስቶስ ትምህርት አይደለም ማለት ነው የሚለው የክርስቶስ ትምህርት ከሆነ አይደለም የሚለው የክርስቶስ ትምህርት አይደለም። ስለዚህ አምላክ የላቸውም ወይ መካነ ኢየሱስ ወይ ፔንቴኮስታሉ እነ ኤፍሬም ማለት ነው። በጌታ ስጋና ደም ላይ እንደዚሁ
ልዩነታቸውን ስናነሳ ዶግማ የሆነ መሰረታዊ የሆነ ፕላስ ራሳቸው ያብራሩትን ነው፣ ከራሳችን አይደለም። እንዲህ ሊሆን ይችላል የሚል የራሳችን ማብራሪያ ሰጥተን አይደለም። እነሱ እኮ ገድላትን እንዲህ ሊሆን ይችላል ብለው የራሳቸውን ማብራሪያ ሰጥተው ነው የሚተረጉሙት አይደል? እኛ ይኸው የጻፉትን የእምነት መግለጫቸውን እምነቴ ነው ተረዱልኝ ያሉትን የተረዳንላቸው፣ እሱ ላይ ልዩነታቸውን አሳየናቸው። መጨረሻው ምን ሆነ? በመንግስት ደረጃ እንደው ሰብሰብ በሉ ለቁጥርም ቸገራችሁን ተብሎ ተሰበሰቡ ነው፣ በሃይማኖት አይደለም። እግዚአብሔር ይስጥልኝ። አሚን አሚን አሚን። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃሌት ያሰማልን። ናቲሻ እንኳን ደህና መጣ። ናቲ ውይይቱ ላይም ሲከታተል ነበር። እውነቱን ለመናገር አዳም የምትጨምረው ሀሳብ አለ ወይስ ጴንጤዎችን እናስገባ አላችሁ? ፕሮቴስታንቶች ይህንን ቲም መግጠም የምትችሉ እውነት እንዲህ ሲሰበሰብ ትንሽ ያስፈራል። ልደትዬ ትንሽዬ ነገር ነው ማለት የምፈልገው። ቅዱስ ጳውሎስን በዚህ በሐዋርያት ስራ ላይ አይተው ከነበረ ሁሉም ሰብስበውት ይዘውት አስገብተውት ነበረ፣ ለፍርድም ማለት ነው። ጥያቄ ይጠይቁት ነበረ። በአንድ አዳራሽ ተሰብስበው የነበሩት ግን በሚያምኑት መሰረት ግን አንድ አይነት አልነበሩም። ሰዶቅያና ፈሪሳያኖች ነበሩ። ጌታችን ኢየሱስ ክርስቶስንም ሲያሳድዱ የነበሩት ግማሹ ሰዶቅያዊ ነው፣ ግማሹ ፈሪሳዊ ነው። በአቋም አንድ አይደሉም። ሁለቱም የሚጠላሉ የሚገፋፉ ናቸው። ፈሪሳውያኖች ትንሣኤ ሙታንን ይቀበላሉ። ሰዶቅያን ደግሞ ከሞት በኋላ ሕይወት አለ ብለው የሚያምኑ አይደሉም። ነገር ግን ለሚፈልጉትና ማጥቃት የሚፈልጉትን አካል ለማጥቃት ግን በአንድነት ይቆሙ ነበረ። ስለዚህ ቅዱስ ጳውሎስ የተጠቀመውን ነገር ካስተዋልከው መጨረሻ ላይ እኔ ፈሪሳዊ ነኝ ብሎ ተናግሮ ነበረ። ስለዚህ ፈሪሳይና ሰዶቅያኖች ተበጣብጠው እሱ ላይ ሊፈርዱ የመጡት ጥለው ወጥተው ነበር። ዛሬ እየተመለከትን ያለ ነው ልደት አንዲቷ የሆነቿን ቤተ ክርስቲያን አንዲት የሆነችን የሃይማኖት መሰረት ይዛ የምትመጣውን ቤተ ክርስቲያን ለመበተን በዚህ ልክ ነው ሰዶቅያንና ፈሪሳውያን አንድ ለት እየሰሩ ያሉት። ልክ አሁን አንተ ቅድም እንዳሳየኸው ኢዮቤ እንዳሳየው የሆነች ቁንጽል የሆነች ነገር ነጥለው አውጥተው ሰዎችን ይሄ ምንድን ነው አይምሯቸውን በክሎ ሰዎች እንዳያስተውሉ አድርጎ ምናምን መበተን አላማው ይሄ ነው እንጂ ለክርስቶስ ቆመው ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሲጠየቁ በአግባቡ ይመልሱ ነበር። የመጀመሪያው መች ጥምቀት ያድናል ብሎ አመነ። ግማሹ ያድናል ሲል ግማሹ አያድንም ይላል። ግማሹ ጥምቀት ለኃጢአት ስርየት ነው ሲል አይ ጥምቀት ለመታጠብ ብቻ ነው ስራ ለመፈጸም ነው ይላል። ግማሹ ለምን ተጠመቅ ሲባል አይ እኔ የተጠመቅኩት እኮ ስርዓት ልፈጽም ነው፣ ባትጠመቅ ምን ትሆናለህ ሲባል አይ መጀመሪያም አላመንኩም ማለት ነው። አለማመንን ያጎደለው እምነት ነው ጥምቀት ነው ሲባል መመለስ ይፈራል። ስለዚህ እንደነዚህ አይነት የሆነን አቋም ይዞ እየመጣ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመተቸት ዝቅ አድርጎ ለማሳየት እምነት አቋም እንደሌላት አድርጎ ለማሳየት ሲጥር ኦልሞስት ሁልጊዜም በጭንቅላት የሚመጣው ሰዶቅያና ፈሪሳውያን ናቸውና በጣም ጠንክረን መሰረታዊ ነገሮች ላይ መሄድ አለብን። እግዚአብሔር አምላክ ይስጥልኝ። መምህር ዘማርያም፣ መዝሙር ያሬድ፣ ኢዮቤ፣ ናቱ፣ ባሮኬ እግዚአብሔር አምላክ ይስጥልን። ልደትዬም እግዚአብሔር አምላክ ይጠብቀን። አሚን። አዳምሻ አሚን። እሺ ደስ የሚል ጊዜ ነበረን። ናትሻ ከባድ እንዴት ናችሁ? ፒስ ነው። ሁላችሁም ቃል ታሰማልን ብያለሁ። ልደትሻም ከቅድሙ ጀምሮ ላለው ከዚህም ቤት ላለው ለሁላችሁም እግዚአብሔር ያክብርልን። እንዴት ናችሁ? አለው ፈጣሪ ይመስገን። እኔ እንዳለ ተባለና አንደኛ መንገድ ላይ ነኝ፣ ሁለተኛ ነገር በደንብ ስለተባለ ይልቁንስ ግን ገብተው አሁን ላይ መሞገት የሚችሉ ከሆነ አሁን ኢንቫይት ብናደርጋቸው አሪፍ ነው ባይ ነኝ። አኮኒም እያልኩ ያለሁት እሱን ነው። መግባት የሚችሉ ካሉ እናስገባቸው እና ያ እሱ ብቻ ሳይሆን ደግሞ አዶን ነው እንግዲህ አንስታችሁት ይሆናል። አሁን ይሄ በጸጋ ብቻ በሚለው አስተምህሮ ራሱ ቶታል ዲፕራቪቲ የሚባል ትምህርት አለ በካልቪኒስት የምናውቀው። ወይ ደግሞ ሰው ማመን አይችልም። ማን ነው የሰው ልጅ ወድቋል፣ አዎ፣ እና ግን አወዳደቁ ግን ቶታሊ ነው ማመን እስካይችል ድረስ የሚል ትምህርት አለ። ይሄ ትምህርት በነገራችን ላይ በመካነ ኢየሱስ እና በፔንቴኮስታል ራሱ ይለያያል።
ቀደም ሰምተህ ከሆነ ልደትሻ ምን እያለ ነው? ከኛ የሆነ ነገር የለም ኢቭን እምነት ራሱ ስጦታ ነው ያ የሚሉበት አውድ መካነ ኢየሱሶች ወይም ደግሞ ሉትራኖች በአጠቃላይ የሚለይበት እንትን ነው እና ሰው ከማመኑ በፊት ሪጀነሬት አድርጓል የሚልም ማስተምህሩ አላቸው፣ ወይ ደግሞ ዳግም ተወልዷል የሚልም ማስተምህሩ አላቸው እና ብቻ በዛ የሆነ ነገር ክሪስ አሁን ካልቪኒስቶቹ መጀመሪያ ሪጀነሬት ሆነ ወይም ቦርናጌን ኮንክ በኋላ ነው የምታምነው፣ ዳግም ሳትወለድ ማመን አትችልም የሚል እምነት ነው ያላቸው። በቃ ወድቀሃል ኮምፕሊትሊ። የመካነ ኢየሱስ ግን እምነቱን እንድታምን ራሱ ሪጀነሬት ትሆናለህ ነው ወይንስ የማመን ጉልበት ይሰጥህና ከዛ ካመንክ በኋላ በሚስጥራቱ በኩል ሪጀነሬት ትሆናለህ ነው? እነሱ አሁን ሉትራን እያሉ ያሉት ቅድምም ሲናገር ሰምተው ከሆነ ኢፌክቹዋል የሚሆነው ወይም ደግሞ ፍጻሜ የሚያገኘው ይሄ ሪጀነሬት የምንለው መቼ ነው? በጥምቀት ነው የሚሉት። ዳት ሚንስ ከዛ በፊት ነው ማለት ነው ሪጀነሬሽን የሚጀምረው ማለት ነው፣ ወይ ደግሞ ከጥምቀቱ በፊት ማለት ነው። ቶታል ዲፕራቪቲ ሁለቱም ይቀበላሉ። ሁለቱም ይቀበላል ቶታል ዲፕራቪቲ። ግን የካልቪኒስቶቹ ግልጽ ነው ይታወቃል፣ ኮምፕሊትሊ ወድቋል፣ ማመንም አይችልም፣ እንዲያምን ራሱ ዳግም መወለድ አለበት የሚል እምነት ነው ያለው የካልቪኒስቶቹ። የነዚህኛዎቹ ጀስቲፊኬሽን ሰውየው ከሆነ ቦንድ ውስጥ የወጣና ዊሉን አይደለም የሚቀማው። ቶታል ዲፕራቪቲ ሁለንተና ውድቀት ያው ነጻ ፈቃዱንም አጥቷል አይደለ? ነጻ ፈቃዱን ካታ በጀስቲፋይድ ሲሆን ወይ ሲያጸድቀው ያለ ስራው ሲያጸድቀው ኮንቲኒየስሊ አንደኛ ፈቃዱን እንዲያገኝ ያደርገዋል። ከዛ ዊሉን ተጠቅሞ ያምናል። ከዛ በዊሉ ልክ በሚያምን ሰዓት ላይ ደግሞ ኮንቲኒየስሊ ወደ ሳክረመንቶቹ ይገባል አይነት ነገር ነው። ግን እንዲያምን የሚያደርገው ግን በራሱ ፈቃድ ሳይሆን አስቀድሞ እንዲያምን የሚያደርጉ ነገሮች ተሰጥተውት ነው። ያ ትክክል። በራሱ ዋናው ፖይንት አሁን ምንድን ነው እንዲያምን የሚያደርገው ምንድን ነው? በራሱ ፈቃድ ሰውየው ማመን የሚችል ሆኖ አይደለም ነው በሁለቱም ሳይድ ያለው ማለት ነው። አሁን ዞሮ ልዩነቱ ምንድን ነው? ምን ጋር ነው ለየት የሚያደርጉት? አሁን ቅድምም ሲናገር በእነሱ ማስተምሮ በሉትራንም ኢፌክቲቭ የሚሆነው በጥምቀት ነው። አሁን ቴምፖራል ወይም ደግሞ ይሄ ጊዜ በጊዜ እንትን ያለ ሳይሆን ኢፌክቲቭ የሚሆነው ምንድነው? በጥምቀት ነው። እየተወራ ያለው ቴምፖራል ስላልሆነ ማለት ነው ብለው ነው የሚያምኑት ማለት ነው። ግን ዞሮ ሁለቱም ቶታል ዲፕራቪቲ፣ ይሄ ካልቪኒስትና ሉትራን ቶታል ዲፕራቪቲን እንደሚቀበሉት ፔንቴኮስታሎች አይቀበሉም። ያ ማለት ኤፍሬም አሉ በዚህ እንኳን የተሻለ ነገር አላቸው ከነሱ አንጻር ሲታይ ማለት ነው። ሰው ማመን ይችላል፣ በቃ ካላመነ በቃ መጽደቅም አይችልም። ስለዚህ ማመን ይችላል ወይ ደግሞ ቶታሊ ዲፕራቭ አልሆነም አልጠፋም ወይ ደግሞ አልወደቀም ብለው ያምናሉ ማለት ነው። እነዚህኞቹ ግን ቶታሊ ነው የሚል አስተምሮ አላቸው። ኦኬ ኦልሞስት ካልቪኒስቶች እና ሉትራንስ ቶታል ዲፕራቪቲ የሚለው በዚህ ተመሳሳይ ናቸው። ነጻ ፈቃድ የሚባል ነገር የለም፣ እንድታምን ነው የምትደረገው ነው። ዞሮ ኦልሞስት ያው ነው፣ ያው አስጠሊታ ነገር ነው። እንትን ሲጠቅሱ ራሱ ለምሳሌ ኤፌሶን 2 ጠቅሰው ሁልጊዜ በጸጋው ድናችኋል ይላል። ይኸው በጸጋው ይላሉ እና ያችን ጥቅስ ራሱ ተርጉም ብትላቸው አንድ ካልቪኒስት ሲተረጉም እና አንድ ፔንቴኮስታል ሲተረጉም የተለያየ ነው። ካልቪኒስቱ ሲተረጉም ጸጋው በእምነት አድኗችኋል አይደል የሚለው፣ ጸጋው ራሱ ከእምነት አስቀድሞ እንድታምን ተደርገ ምናምን ነው መጀመሪያ ማለት ነው እንጂ በራስ አምና አይደለም። ካልቪን ማነው ፔንቴኮስታሉ ሲተረጉም ግን ታምናለህ በራስ ከዛን ጸጋው በእምነት በኩል ያድናል የሚለው። በነዛ ግን እምነቱ የሚሰጥ ነው። አስቀድሞ ሞታል፣ ማመን አትችልም። ስለዚህ እንድታምን ያደርግሃል ነው። ኢሪዚስቲብል ግሬስ መቋቋም ማትችለው ጸጋ በግድ ይሰጣል። ፍቃደ ምናምን የለም። አስቀድሞ ደግሞ መወሰን አለብህ ለራስህ ማለት ለድህነት አስቀድሞ መወሰን አለብህ። በጣም የሚያስገርመኝ ደግሞ ደብልና ሲንግል ይላሉ ማለት ነው። ደብልና ሲንግሉ መጨረሻው አንድ ነው፣ ግን ለምን ከፋፍለው መከራቸው እንደሚያዩ አላውቅም። አስራን እኮ ለማጥፋት ነው። ደብሉ ላይ ይቅርታ አቋረጥኩ። ሲሆን የሚገባውም ተመርጧል ምትለዋል ለማጥፋት ሉትራን ሲንግሏን ያምናል። ስለሚጨንቃቸው እግዚአብሔር ለሲኦል መረጠ የሚለውን ስለሚጨንቃቸው ሲንግል ያደርጉትና ደብሉ ግን ለሲኦልም ለገነትም እግዚአብሔር አስቀድሞ ወስኗል ነው።
እሺ በሲንግሉ ደግሞ ስታየው በቃ ለገነት ወስኗል። ያልተወሰነ የት ነው የሚገባው? ተንጠልጥሎ ነው የሚቀረው። ዞሮ ዞሮ አንድ አይነት ነው። ግን በጣም ቀፋፊ የሆነ ትምህርት ቢኖር ምንድን ነው የካልቪኒስቶች ትምህርት ነው። እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል ምናምን የሚለው ትንሽ ከበድ ያለ ምንፍቅና ነው። የሚገባ ሰው ካለ እንግዲህ እንቀበላለን። እንደውም እኮ ማለት የካልቪኒስቶች እኮ የሚከፋው እቺ ክብር ለእግዚአብሔር ብቻ የሚለውን እንኳን ሲተነትኑ አንድ ሰው እግዚአብሔር አስቀድሞ ስለመረጠው እንዲድንም ስለፈቀደለት ኢቭን የማመን ጸጋውን ራሱ ቀድሞ ስላደለው ለዛ ብቻ እግዚአብሔር ነው ያመስግነው። ኢቭን መልካም ልስራ ብለህ እንኳን ካሰብክ ነው የሚሉት ካልቪኒስቶች፣ መልካም ስራ ልስራ ብለህ ካሰብክ ከእግዚአብሔር ክብር እየቀነስክ ነው። በጣም አደገኛ የሆነ ትምህርት ማለት ነው። አሁን እኛ ያላየናት በተለይ ክብር ለእግዚአብሔር ብቻ የምትለው ቃል በነገራችን የተነትኗት እንዲህ ነው የሚሉ ቃል በቃል ማለት ካልቪኒስቶቹ የሚተነትኑት ያን ነው። ጆን ካልቪን የጻፈው አለ ይሄ ኮሚኒተሪውን ማቴዎስ፣ ማርቆስ፣ ሉቃስ ላይ እና ሉቃስ 18ን ሲተረጉም እስከ 9 ባለው ሲተረጉም ቃል በቃል ምንም አይነት ይሁን ነው የሚለው። ምንም ሰው በመዳን ውስጥ የራሱ ሱታፌ አለው ከተባለ ይህ የእግዚአብሔርን ክብር ይሻማል፣ ክብሩን ይቀንሳል ነው የሚሉት። ድርሻ አለው እንዳትል በቃ ሚኮንንም እሱ መጀመሪያ ስለወሰነብህ ነው። በቃ ገነት የምትገባው አንተ ስለፈቀድካል ነው። ስለዚህ ክብር ለእግዚአብሔር ቃል የምትለው ቃል እቺ ናት። አሁን እኛ ፕሮቴስታንቶቹ ፔንቴኮስታሎቹ ችን አጣማዋት። አይ ክብር ለእግዚአብሔር ኳ ስንል እኮ የእግዚአብሔርን ክብር እየሰጣችሁ ነው፣ ክብሬን ለፍጥረት ምናምን አልሰጥ የሚለው ጥቅስ እየጠቀሱት ያችኛዋን ጥቅስ ወደዛ ይወስዷታል እንጂ የካልቪኒስቶች በጣም 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 የከፋ ነው። እንደውም ይላል መሰላችሁ በተለይ ካልቪን ኢንስቲትዩት በተባለው መጽሐፉ ላይ በጣም የሚገርም ንግግሩ ሰው ከእግዚአብሔር ክብር ሳይቀንስ አንዲት ጠብታ እንኳን መልካም ስራ መስራት አይችልም ነው የሚለው። ስለዚህ በእነሱ ዘንድ ራሱ ይሄ ጸጋ ብቻ ሳይሆን መልካም ስራ መስራት ማለት በራሱ ምን ማለት ነው? ከእግዚአብሔር ክብር መቀነስ ነው። ስለዚህ 6ቱን ቃላት ወንጌል መፈጸም ማለት በተግባር ከእግዚአብሔር ክብር እየቀነስን ነው። ምክንያቱም ማን ፈቀደልህ? አንተም ቀድሞ እግዚአብሔር ከወሰነ ማመንም እንኳን አይጠገብም። ያንን መቀበል ነው ያለብህ አንተ። በቃ እንድታምንም ያደረገ እሱ ነው፣ እንድትድንም ያደረገ እሱ ነው። ስለዚህ ከዚህ ውጭ ለማድረግ አትችልም። በጣም ካልቪኒስቶች በጣም አደገኛ የሆነ እንትን ነው። እንደው ጸጋ ብቻ ላይ እንዳናተኩር እቺ ሶላ ግራሺያ የምትለውን ቃል ማን ግሎሪያ ብትለን ብናያትም ራሱ ቆንጆ ይመስለኛል ለማለት ፈልጌ ነው። ሁለተኛ ግን ኢዮብ ያስታወሰን ኢዮብ ያስታወሰን አንድ ነገር አለ። በተለይ አሁን ይሄ እንደዚህ ወንድሞች እንደዚህ ያሉ ይሄ ወንድም እንደዚህ ያለ ብሎ አሁን ቅድም ሲያሳይ የነበረው ቤተክርስቲያን እኮ አለች። ይህን በጣም መዘንጋት እኮ የለም። ከሲሲዲ በኩልንም አኬንም ያስገኘች ቤተክርስቲያን ናት። ቤተክርስቲያን እኮ አለች። ይህን እኮ መናገር የነበረባቸው ቤተክርስቲያን እንደዚህ ብላ ቢሆን ኖሮ ለውሳኔ ተቸግር ያለው ብላ ብትናገር ኖሮ ቤተክርስቲያን ራሷ ተቋሟ እንዲህ ብላ ብትናገር አዊ ልክ ናቸው፣ ይሄ ራሳቸው አልተገባችሁም ይባላል። እኛ ያለ እነዚህ ወንድሞች ነን የተለያየ ሀሳብ ስላነሳን ቤተክርስቲያን ሁለት ሀሳብ አላት የምትባለው በቃ እኮ አለቀ። እኔ ብስት ቤተክርስቲያን ትመክረኛለች፣ ከዛ ትዘክረኛለች። እምቢ ካልኩ ክህነቴን ትይዛለች፣ እምቢ ካልኩኝ ታወግዛለች። አለቀ እንጂ አይ ዘማርያም በልዩነቱ ይቀጥ የሚባል ነገር የለም። እንዳልጠፋባት ትመክራለች፣ ትዘክራለች። እምቢ ስል ክህነቴን ትይዛለች፣ እምቢ ስል ታወግዛለች። መንገዷ ያ ነው እንጂ አይ አንተም እንደፈለክ እንደዚህ እያሰብክ አንተም እንደዚህ ብለን ድህነት ላይ እንዲያሰብ መብት ነው አትለንም። ቤተክርስቲያን የምታስታርቀን የምትዳኘን ቤተክርስቲያን አለች። ለምን ሊቃውንት ጉባኤ አስፈለገን? ለምን ቅዱስ ሲኖዶስ አስፈለገን እንዴ? በየጉባኤ ቤቶች እኮ ይነሳል። እንኳን በዚህ በእኛ በቲክቶክ አለን፣ በየጉባኤ ቤት እኮ ይነሳል። ኢቨን እኮ ጉባኤ ቤት እኮ ክርክር እኮ አለ። ቤተክርስቲያን ላይ አውደ ምሕረት ላይ ሲወጣ ግን የቤተክርስቲያኗን አቋም ይነገራል። ከዛም ይደረጋል። የሊቃውንት ጉባኤ ደግሞ ይሰበሰባል። ጾም ጸሎት ይያዛል። እንዲህ የስጋዊ እውቀት ብቻ እንዳይሆን አንዴ። በተለይ ሁለተኛ ነገር ደግሞ ጥሩ የእኛ እንደዚህ እርስ በርስ እንደዚህ መለያየት ነው የእነሱ ትክክል ያደርገዋል። የአኬና የቀሲስ ዲዮ በኩሉ ክርክር ነው ፕሮቴስታንቶችን ኤፊን ከሉተራን ጋር አንድ የሚያደርገው። በሱ ክርክር ነው እነሱ የሚጠገኑት። ሎጂኩ ራሱ ማያስኬድ አይደለም። ቤተክርስቲያን አንዲት ናት። ለዛ ነው በግል ማንም ቤተክርስቲያን ኢቨን ከሊቀ ጳጳሱ አንስተን እንዴ ባለፈው አሁን ገብርኤል ላይ ለምን ጮህን እንዴ? ስህተት ባይኖር ኖሮ ለምን ትታለች ቤተክርስቲያን? የበላይ ስለሆነች አይደል ቤተክርስቲያን? ይህም ማሰብ ይገባል። ቅባትና ጸጋ ተብሎ እኮ በጎጃም አካባቢ ሲነሳ እኮ ቅዱስ ሲኖዶስ እኮ አውግዘዋል። ለምን? ጳጳሳት እኮ ናቸው እነሱ። አይ ቅባትና ጸጋ ከሆኑ ችግር የለም እሺ ተዋህዶ ባይሉም ደግሞ ጳጳስ ደግሞ አይወገዝም አይነካም ተዋቸው አልተባለም። ሲኖዶስ እኮ አውግዟል። እና አንዳንድ ሰዎች እንዲሁ ዝም ብለን እዚህ ያለን ሰዎች ምዕመናን፣ ዲያቆናት፣ ቀሳውስት ብቻ እንዳታስቡ። በሊቀ ጳጳስ ደረጃ ኢቭን ፓትርያርኩ ቢሆኑ
ቅዱስነታቸው እግዚአብሔር ይጠብቅልንና ባይ ዲፎልት የሆነ ነገር እንከን ቢገኝ ንስጥሮስ መችማር ነው። ንስጥሮስ እኮ ፓትርያርክ ነው። ጳጳስም እኮ አለ፣ ፓትርያርክ ነው። የቁስጥንጥንያ ፓትርያርክ ነው። ኑፋቄ ሲገኝበት ወይ እሱን እንዳትነኩት እሺ የሚባል ነገር የለም። ምክንያቱም ቤተክርስቲያን ትበልጣለች ከሁሉ። እና አንዳንዶቻችን የሆነ እዚህ ሪካርድ እያየ ምናምን ትምህርት እያየን እንደዚህ የሚባል ነገር የለም። እዚህ ጋር ግለሰባዊ አይደለችም ቤተክርስቲያን፣ ኩላዊት ናት ቤተክርስቲያን። ለዚህ ነው እኮ የቤተክርስቲያን ራሱ ቃለ ዓዋዲው ሊቀ ፓትርያርኩ የሆነ ከቤተክርስቲያን ትምህርት የወጣ ነገር ከተገኘባቸው ቅዱስነቱ ቅዱስ ሲኖዶስ ምልዓተ ጉባኤ ፓትርያርኩ በሌሉበት ወይም ደግሞ እንዲወጡ አድርጎ ስብሰባው ላይ የመወሰን መብት አለው እንጂ የሲኖዶሱ መሪ ስለሆኑ ቅዱስነቱ የፈለጉትን የመናገር የፈለጉትን አስተምሮ የማምጣት መብት የላቸውም። ስለዚህ ምትዳኝ ቤተክርስቲያን እንዳለች መዘንጋት የለባቸው። ብዙ ጊዜ ይህን ስለሚያራግቡት። ሁለተኛ ነገር ደግሞ እንዳልነው ደግሞ ገድላት ድርሳናት ላይ በተመለከተ ደግሞ ልክ እኛ ያንን ነገር በቁሙ ወስደን ምንናገር አስመስሎ ባያቀርቡ በጣም ጥሩ ነው። መካኒን የረገጠ እዚህ ቦታ ላይ የደረሰ ይማራል ስንናገር በቃ ጥምቀትን ሽሮ ቁርባንን ሽሮ የሚገኝ ድህነት የለም። በጣም ይሄ በጣም የሁላችን ያሰመርንበት ነው። የትኛውም ደብር እንሂድ፣ የትኛውም ገዳም እንሳለም፣ የትኛውም ጸበል ቅዱስ የሆነን መካንን እንርገጥ፣ እምነታቸውን እንቀባ፣ ጠበሉን እንጠመቅ፣ የትም ደብር የትም ገዳም የፈለገ የተባረከ ይሁን ለድህነት የሚያስፈልጉ ምስጢራትን ጨፍልቆ ደፍጥጦ ረግጦ የሚያልፍ ድህነት እኛ ቤት ውስጥ የለም። የትኛውም መንፈሳዊ ጉዞ እናብዛ፣ የትኛውም ቦታ ላይ መንነንም ገዳም እንግባ፣ የትኛውም ቦታ ላይ ሱባኤ ገብተንም እኔ እንደው የትም ቦታ እንሂድ፣ ስውሯ ማርያም ብንሄድም አናመልጥም፣ ሽንቁሩ ሚካኤልን ብንገባ አናመልጥም። ስጋ ወደሙ የሌለበት ለመዳን የሚያስፈልጉ ምስጢራት ሳይነኩ የሚገኝ ድህነት እኛ ቤት ውስጥ የለም። ታዲያስ የቅዱሳን ምልጃ ለምን እንደሚያደርገው ይሄንን ምስጢራትን ከፈጸምን በኋላ በግል ለምንሰራው ኃጢአት በቃል ኪዳናቸው እያማለዱ ወደ ምስጢራቱ ወደ ስጋው ደግሞ ወደ በሩ በዛው በር በኩል እንድንገባ ማገዝ ብቻ ነው። በቃ የትኛውም ባናነበው የትኛውም ገድል ሁሉን አንብበን አንጨርስ እንችላለን። የትኛውም መጽሐፍ ላናገላብጥም እንችላለን። ግን ምስጢረ ጥምቀት ባትጠመቅም ብሎ የሚዘል በፍጹም አናገኝም። ካለ እንኳን ስህተት ነው በፍጹም ማለት እምነትን ደፍጥጦ ምስጢረ ጥምቀትን ለመዳን የሚያስፈልጉ ምስጢራትን ዘሎ ደፍጥጦ ወይ ደግሞ በቅዱሳኑ ምልጃ አድርጎ ቃል ኪዳን አድርጎ የሚገኝ ድነት ያ ቅዱስ ራሱ እንደዛ አይለንም። ያ ቅዱስ ራሱ በፍጹም እንደዛ አይለንም። እንዲህ አይነት ትምህርተኛ ቤተክርስቲያንም የለም። ስለዚህ ገድሉን ባናነበው ራሱ ማለት ባናገኘው የእኛ ቪዋችን የእኛ ምልከታችን አስተምሯችን ይሄ ጽድት ያለ ቃል ነው። ሁለተኛ ቃላት ላይስ ቢመጣብን እኛ የምንሄደው ከትምህርት ወደ ቃላት እንጂ ከቃላት ወደ ትምህርት አንመጣም። ሲጀመር የኛ ቪዋችን ራሱ አስተምሯችን መጀመሪያ የሚቀድመው ከዛ ወደ ቃላት አይደለም። ገድላት ድርሳናት ኢቭን መጽሐፍ ቅዱስ ላይ ያለን ቪው ማለት ነው። እይታችን ያ ነው። የኛ ለምሳሌ ከኔ አይበልጣል በቃ ቃሉ ተጽፏል። ትምህርታችን ግን ምንድን ነው? እኔና አብ አንድ ነን። ያ ብቻ አይደለም። በስላሴ ዘንድ የስልጣን የመለኮት በተለያየ መንገድ በአገዛዝ ይህን ዓለም ፈጥሮ በመግዛት መበላለጥ የሚባል ነገር የለም። ታዲያ ከኔ አብ እኮ ይበልጣል የሚለው ለትምህርቱ ይገዛ። ትምህርቱ ምን የሚል ነው? በስላሴ ዘንድ መበላለጥ የለም። ከዛ ምንድን የምናደርገው? ትርጓሜው ምንድን ነው? ከኔ አይበልጣ ሲል ምን ለማለት ነው? ለአጽድቆተ ተስቤት ስጋ እንደለበሰ ለማጠየቅ ነው። በቃ ላይ ትምህርቱን አይነካው አይደለም። ገድል ድርሳን ላይ መጽሐፍ ቅዱስ ላይ በራሱ ብናገኘው ቃላት ማለት ይሄን ሲናገር እንዲህ ለማለት ፈልጎ ነው የምንለው። አሁን ጌታችን ሙሾ አወጣንላችሁ አላለቀሳችሁም፣ ዘፈን ዘፈንላችሁ እምቢልታ አልነፋችሁም ይላል። አሁን ዘፈን አልዘፈናችሁም ሲል አሁን ዘፈን ጌታችን ያስተማረን አይደለም። ዘፈን ያላት ወንጌልን ነው። አየህ ጌታችን አሁን ይሄ ገድል ላይ ቢጻፍ ኖሮ ይሄ ድርሳን ላይ ቢጻፍ ኖሮ ወንጌል ዘፈን ብትባል ኖሮ የሉቃስ ወንጌል ምዕራፍ 7 ላይ ያለቃል እኮ እምቢልታ ለፋንላችሁ አለና ጌታ ዘፈን አልዘፈናችሁም ማለት እንዴ። ለምንድነው ዘፈን እንዲዘፍኑ ጌታችን ይጋፍ? ዘፈን ያላት እኮ ወንጌልን ነው። ምን ለማለት ነው? ደስ የምታሰኘዋን ነጥብ ወስዶ ወንጌል ደስ ታሰኛለች ለማለት ወንጌልን ዘፈን አላት። ይሄ አሁን ድርሳነ መድኃኔዓለም ላይ ብናገኘው፣ ድርሳነ ማህያዊ ላይ ብናገኘው እኔ ከኦርቶዶክስ የወጣሁት ለዚህ ነው ይባል ነበር። ግን መጽሐፍ ቅዱስ ያለቃል። ይሄን ይዘንግንኛ አየህ፣ ሙዚቃ ማለት ዳንስ ማለት ዘፈን ማለት ወንጌል ማለት ነው። ለምን አንተረጎምኛ? እንዲህ ማለት አይደለም። ለምን ቃላት ለትምህርት ይገዛሉ እንጂ ትምህርት ለቃላት አይገዛም። ስለዚህ አስተምህሯችን ጋቱን ከመጽሐፍ ቅዱስ መጽሐፍ በፊት ትምህርት አለና አስተምህሮ አለን። አስተምህሮ ቃላትን እንዲገዙ ያደርጋል። ወይ ደግሞ ቃላቶቹ የተጻፉት ጽሁፎቹ ለአስተምህሮ ይገዛሉ። እንኳን ገድላት ድርሳናት ላይ መጽሐፍ ቅዱስ ላይ ይህም ቪዋችን ማወቅ አለብን። ሁለተኛ እንዲህ ልዩነትም ሲኖረን የምታስታርቀን የምትዳኘን ቤተክርስቲያን እንዳለች መዘንጋት የለብንም።
ለማለት ነው። ይቅርታ ስላበዛው። በጣም አሪፍ ሀሳብ ነው ያነሳው ቴዲ። ቆንጆ ሀሳብ ነው። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዮት ያሰማልን። አይ ቲንክ የሆነ ሰው ገብቷል ይመስለኛል። ሊወያየን ነው። ጎስፕል ኒውስ ነው የሚለው። እኔ ላውራ። ይቅርታ። እሺ ማን በል ወንድማችን? እኔ ሩፋኤል እባላለሁ። ኦርቶዶክስ ነኝ፣ ግን ከጎኔ ዳን የሚባል ፕሮቴስታንት አለ እና መጠየቅ የሚፈልገው ጥያቄዎች ስላለ ነው። በእርግጥ ከዚህ በፊት አይቷቸው አያውቅም። የመጀመሪያው ነው። ከዚህ ሰዎች የነገሩት ስለ ኦርቶዶክስ ያለው አስተምሮ ትንሽ ልክ የሆነ ስላልመሰለኝ ማወቅ ካለበት ከእናንተ ጠይቆ እንዲያውቅ ስለፈለግኩ ነው። እሺ ዘማርያም እዛው ላይ ትመልስለታለህ። ዞ ባለበት መምህር እንኳን ደህና መጡ። መምህር በመጀመሪያ ደረጃ እሺ፣ ሰላም እንዴት ናችሁ? እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁም። እሺ ቅርታ መምህር እንትን አለ። ዳንኤል የት ነው ህብረት የምታደርገው? ህብረት ማድረገው ጥላውን ጋር እንትን አካል ሩዋንዳ ጥላውን ጋር ኢሲአርኤስ ነው የሚባለው። እሺ ዘማሪያ አናግረው፣ ቀጥሉ። እሺ ወንድማችን ምን ነበረ ጥያቄ ወይስ ለመወያየት ነው? አንዳንድ ጥያቄዎች መጠየቅ እፈልጋለሁ። ላይክ እሺ ስለ ጥምቀት ያለውን አውዶሎጂ ማለት አሁን ለምሳሌ በየቦታው ሄዶ ተጠምቆ ይድናል ምናምን መንፈሱ የሚታዘዝበት መንገድ አለ አለ ላይክ በማርያም ስም በእንትና ስም ምናምን የሚባለው ነገር ግን ክርስቶስ ደግሞ ያዘዛቸው መንገድ አለ አይደለ? ያዘዛቸው መንገድ ደግሞ ምንድን ነው የሚለው? በስሜ ነው አይደለ አጋንንትን አስወጡ የሚለው መጽሐፍ ቅዱስ ጋር እንደሚናገረው። ፋይናሊ ግን ወንድማችን ከዛ በፊት መሰረታዊ ጥያቄዎች የሉም። አሁን ይሄ ዳትማች ስንት ርዕስና ከስንት ሰው ጋር ማውራት በምንችልበት ሰዓት እውነቱን ለመናገር እንደዚህ አይነት ሀሳቦች ጊዜያችንን አናባክንም። ስጋዊ በሆኑ ሀሳቦች መሰረታዊ በሆኑ በመዳን ጉዳዮች ላይ የምታወራ ከሆነ ጊዜ ልስጥህ፣ ካልሆነ ግን ወደ ሌላ ሀሳብ እዛ ከሆነ መጽሐፍ ቅዱስ ጋር እኔ ህይወት መንገድ እውነት ነኝ ይላል አይደለ? ፋይናሊ ግን አብዛኛውን የኦርቶዶክስ ጋር እንደሚሰማው ከሆነ እንትና ያማልደናል፣ ሰንበዴ ያማልደናል ይላል አይደለ? ከዛ ውጭ ሁለት አይነት ፎቶችን አይቻለሁ። ከ2000 ዓመተ ምህረት በፊት የታተሙ መጽሐፍ ቅዱስ ጋር ይናገራል አይደል? ሮሜ 8:34 ጋር የሚማልደው የሚለው አለ አይደለ? ከ2000 ዓመተ ምህረት በፊት የታተመው። ሌላ ጊዜ ተመልሰናል። ጋስብል ሌላ ጊዜ ነው በራስ አካውንት። ኦኬ ሰላም ብያለሁ። ልደት ሁላችሁንም ሰላም ብያለሁ። አሎ ሰላም። ኬት ቤተ እምነት ነህ? ምን አልከኝ? ኬት ቤተ እምነት ነህ? ኦኬ በክርስቶስ ኢየሱስ በማመን ብቻ የዘላለምን ሕይወት ያገኘው ነኝ። ሙሉ ወንጌል ቤተክርስቲያን ውስጥ ነው ህብረት የሚያደርገው። ማን ነበረ ስምህ? ንገረኝ እስኪ። ማቀ መሰለኝ ከዚህ በፊት አዲስ አበባ በደንብ ነው የምታውቀኝ። ሙሉ ጀማውን አስጨንቃችኋል ነበር። ከዮብ ጋር አውራ እኮ ያንተ ዘማሪያም ይቅርታ። እሺ እንደዚህ አይነት እዮብ ነው የሚያስፈልገው። የማርያም ባወራው ሀሳብ ላይ ነገር ባለስልጣንና የበላይ ነች ስትል ሰምቻለሁኝ። አንዴ ቆይ ተረጋጋ። ዝም ብለህ አታውራ። አሁን እኛንም ሌላ ነገር አታናግረን። አንዴ ቆይ አንዴ ተረጋጋ። ሰከንድ አይሉ ማንተ ሲገቡ ግን በስ እያወሩ ነው የሚገቡት። ተረጋጋ። ቆይ አየሩ ስር ተረጋጋ። አርስቱን ጠይቅ። እየተወራ ስለነበረው ነገር አርስቱ ሰውን እሱ ባወራው ላይ ጥያቄ አለኝ። ኧረ አደንትም ልደት አስታውስኮ ተሳርቦ ምናምን የሚወድልሽ ገባኝ አሁታ ትንሽ አድምጥ እስኪ። በመዳን በእምነት ብቻ የሚል ሀሳብ ላይ ነው እና እሱኛው ላይ ከተወያየ በኋላ ቀጣዩን የአንተ ስነ ምግባር ታይቶ የመወያየት መንፈስ አቅም ጉልበት ታይቶ ቤተክርስቲያን ላይ ቅድም የተነሳው ሀሳብ ላይ ይጠይቃል። ለአሁኑ ግን ቤቱ እንዳጠቃላይ ሲወያይ በነበረበት ርዕሰ ጉዳይ ላይ ታወራለህ ወይስ አታወራም?
ሊያወራ መሰለኝ የመጣሁት፣ ግን እዚህ ጋር ለተዋሸበት ጉዳይ ጥያቄ ስላለብኝ ነው። ተዋሽቷል መጨረሻ ያለው? አዎ። እሺ ምን ታደርግልኛለህ? የተዋሸውን ውሸት ማስረጃ ትከፍትና ትልቁ ላይ ላድርጋ እንዴ ውሸቱን በማስረጃ አፍርስና እኛም እንማር። ማስረጃን ክፈት፣ ከዛ ውሸቱን አጋልጥ። እንዳትጠይቅሽ ጥያቄ አይደለም የፈቀዱት። ላውራና ማስረጃውን ላምጣ። ማስረጃ አንጣና ታወራለህ። እንግዲህ ይሄ ሁሉ መምህራን ተሰብስባቸው ይሄ ሁሉ ማስረጃ ሂድ። መቼም የማታድጉ ሰዎች እኔ የተሻለ ሰው እና የተሻለ ሀሳብ ላይ ማውራት የቻለ ሰው ይምጣ። ዮባ ማስረጃዎቹ እኮ አሉት፣ ግን ቆንጆ ቆንጆ ስድቦች ናቸው ማስረጃዎች። ሁሌ ነው ደስ የሚያደርገው ማስረጃዎች። ሌላ የለም። ይሄ ተሳዳቢ ሰዎችን ባትልኩብን ደስ ይላል። ሌላ የለም። ፍሬምን ግን ዝም አላቸው። ኧረ ትንሽ ያውሩ። ይቅርታ ርዕሰ ጉዳዩ ላይ ተመሳሳይ ነው። ሁላችሁን ዲያቆን ዘማርያም፣ ልደተ ቃል፣ አዳም፣ ባሮክ፣ እዮ፣ ዲያቆን መኩ ሁላችሁን ሰላም ብያለሁ። ላይምታችሁም ያላችሁት ተመሳሳይ ስለሆነ ሀሳባችን እንደ ፕሮቴስታንቱ እኔ እንደዚህ ነው ማምን እኔ እንደዚህ ነው ማምን የሚባል ትምህርት የለንም በእኛ ዘንድ። አንዱ የሚናገረው ሁላችን የሚወክል ነው። ስህተት የሆነ ሀሳብ ካለው ደግሞ እያረምን ነው ምንቀጥልና በደንብ ረጅም ሰዓት አልሰማሁም። ባለፈ ግን ሀሳቡን አነስተነው ነበረ። በተለይ ይሄ እግዚአብሔር ፍጥረትን ከመፍጠሩ በፊት ቅድመ ውሳኔ ሰጥቷል ብሎ መናገር እውቀትና ብያኔ የተምታታባቸው ሰዎች ያመረቱት ሀሳብ ነው። ሀሳቡን ማምረታቸው ሳይሆን ያመረቱት ሀሳብ ሃይማኖት ሆኖ መቀጠሉ ግን ያሳዝናል። እግዚአብሔር ስንት ሰው መንግስተ ሰማያት እንደሚገባ፣ ስንት ሰው እንደሚፈረድበት፣ ስንት ሰው እንደሚፈረድለት ያውቃል። አወቀ ማለት ግን በየነ፣ ፈረደ፣ ወሰነ ማለት አይደለም። እኔ እንደምጸድቅ እንደማልጸድቅ ፍጻሜን ያውቃል እንጂ እኔን ስወለድ እንዳልጸድቅ አድርጎ ፈጠረ አይባልም። ነገረ ሃይማኖትን፣ ነገረ ድህነትን፣ ህገ ብሉይ፣ ህገ ሐዲስ እያንዳንዱ በቤተ ክርስቲያን ውስጥ የተጻፉት ወይም ለሰው ልጆች መመሪያ የተሰጡት መጻሕፍት በጠቅላላ በዚህ አስተምሮ ውድቅ ነው የሚሆኑት። ለምን ካላችሁኝ ምጽአተ ክርስቶስ በራሱ እኮ ኪሳራ ነው። በእነሱ አስተምህሮ ሰው ሲፈጠር ሲወለድ ሞቱና ድህነቱ በብያኔ ወይም በውሳኔ የተጠናቀቀ ከሆነ ያ ሰው ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ ከሰማይ መውረዱ ከድንግል መወለዱ ይጸድቅ ዘንድ ለተገባው ጸዳቂ ደግሞ መኮነን ለተፈረደበት ተኮናኝ ከሆነ ምጽአተ ክርስቶስ ግብሩ ምንድን ነው? በመምጣቱስ ሰው ያገኘው አገልግሎት ምንድን ነው? ምክንያቱም አስቀድሞ ሀሳቡ በተነሳው ልክ እንዲያው ሃይማኖት አድርገው ከያዙት እግዚአብሔር ቅድመ ብያኔ ወይም ውሳኔ ሰጥቷል ብለው ከተናገሩ እመታፈቅሩን ይቀቡ ትእዛዜ ማለቱ ምን ማለቱ ነው? የምትወዱ ከሆነ ትእዛዜን ጠብቁ ማለቱ ትእዛዙን መጠበቅ እንዲያው ግሩም ነው። ኃጢአተኛው እንዲጸድቅ ጻድቁም ኃጥእ እንዲሆን እንደሚሆን ሕጉን ካልፈጸመ እስከ መጨረሻው ካልጸና ማያገለግል ከሆነ ይፈቅድ እግዚአብሔር ሞቶ ለኃጥእ አላ ግባቱ ወተመይጦቱ ሀቢሁ የሚለው ሕዝቅኤል 38 ላይ እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። እንዲህ ካለ የኃጢአተኛ ሰው ሞት እግዚአብሔር የማይወድ ከሆነ ኃጢአተኛው ይጸድቅ ዘንድ እግዚአብሔር ይወዳል ማለት ነው። ከሆነ መመለስ የሚባል የለም። አንድ የተወስኖ ባህል ማለት ኮናኒ በጽድቅ ፈታሂ በርት የሚባለው እግዚአብሔርን እንዲያመባሉን የሚያጠፋ ለሰው ለሚባለው ፍጥረት ነፃ ፈቃድን የነሳ አምላክ አድርጎ ማየትና በእግዚአብሔር ላይ ማመጽ ነው። በነገራችን ላይ እግዚአብሔር መክሰስ ነው። አንድ ሰው ኃጢአት እየሰራ እንደፈለገ የሆነ ነገ ገሃነም ቢገባ ገሃነም ያስገባኝ ክፋቴና ኃጢአቴ ሳይሆን እግዚአብሔር ለገሃነም ስለፈጠረኝ ነው ብሎ
እግዚአብሔርን መውቀስ ነው። እንዲህ ከሆነ እኮ በእውነት ይሄ እምነት እንኳን ይቅርና ለሃይማኖት ለመንግስት በራሱ ስጋት ነው። ምክንያቱም ይገላል፣ ይዘርፋል፣ ይዘሙታል እንደፈለገ እየኖረ ለምን ሲሉት እግዚአብሔር እንዲህ እንድኖር ነው የፈጠረኝ ብሎ ግብረ መልስ የሚሰጥ አደረጃጀት እኮ ነው ይሄ። ያ ሰው መዘሞትን ያላቆመው እግዚአብሔር ይዘሙት ዘንድ ስለፈጠረኝ ነው ይላል። ሰብለ እከዩ ሃይማኖት ያለብሳ ማለት ይሄ ነው። ሰው ለክፋቱ ጥቅስ ይጠቅሳል ማለት ይሄ ነውና እኔ ቀደም ሲል በ3ኛው ምዕተ ዓመት የነበሩ መናፍቃን በሐሳብ ደረጃ ዘውት ነበረ። ያ እየተወለደ እያደገ ሰፍቶ ዛሬ ላይ ደግሞ በሃይማኖት በተቋም ደረጃ ሲቀመጥ ጅል የተከለው አንድ ጅል ተቀምጦ የሰቀለውን ብዙ ብልህ ቁሞ ያወርደውም ይባላልና ሕግ አድርገው ይዘውት ሲጓዙ ያሳፍራል ያሳዝንማልና አረገ ወይን ተተከለ በኢየሩሳሌም አረገ ወይን ክርስቶስ በኢየሩሳሌም ተተከለ። አህዛብ እነሱ ጽጌረዳ ክርስቶስን አህዛብ ማለት በዙሪያው ያሉ ክርስቶስን የማያውቁት ጽጌረዳ የተባለ ቅዱስ ሥጋውን ክቡር ደሙን ተቀበሉ። አንድም በስሙ አመኑ። ወሶኩስ ተርፈ በሃባ አይሁድ ሾሁ ግን በአይሁድ ዘንድ ቀረ የተባለላቸው እኮ በግብሩ ስላላመኑበት አምላክነቱን ስላልተቀበሉ አይደለምን? እንዲያ ከሆነ አምላክነቱን መቀበል በግብሩ ማመን ሰማያዊ ዋጋ የሚያሰጥ ነው ማለት ነው። ስለዚህ እኔ እንጃ ብቻ ባለቤቱ ይሁናቸው። እንዲያው እሱ ነው የሚሆነው። ከዚያ ውጭ ግን እስከ ዛሬ እንዲህ አይነት ጉባኤ አጥቼ ሳልናገረው የሰነበቱት አንድ ሀሳብ ስለነበረ ባለፈ አንድ ወንድማችን ትዝታው በሚዲያ ወጥቶ እኔ ሰው አይመጥነኝም ገሌ አይመጥነኝም ሲል ነበርና በእውነት ይሄ መጽሐፍትን ካነበበ ቤተ ክርስቲያን ላይ ከኖረ እንዲው ኖርሁይ ብሎ ከሚያስብ ሰው የሚጠበቅ ንግግር ነው ወይ? እንኳን ይቅርና እሱን ከሚመስል ሰው ጋር ይቅርና ባለቤቱ ክርስቶስ ሰው በራሱ መጥኖት ነው እንዲህ የመጣ ከሰማይ የወረደው ከድንግል የተወለደው እኮ ሰውን ጓደኛ ያደረገው ትህትናው ነው። መጥቶ ከሰው ጋር የዋለው ያደረው በስጋ የተገለጸው ከባቴ አበሳ የሆነው ጌታ ለዚያ ነው አይደል? እንዴት እንዲህ ከሆነ እንደው ገሌ አይመጥነኝም ብሎ በአደባባይ ወጥቶ መናገር በምን መጽሐፍ የተገኘ ነው? ማለቴ ሰው ይንቀው ዘንድ የተነገረ ቃል አለ ወይ? ሐዋርያት ሂዱና አስተምሩ የተባሉት ሐዋርያ ነኝ ብሎ ካመነ ከናንተ የሚበልጠውን ሰው ብሎ ነው ጌታ የነገራቸው ነው? ለፍጥረት ሁሉ ነው ያላቸው? ለምንድን ነው ፍጥረት ከሆነ ሁሉ መጥቶ ለመወያየት የፈራው? በዚያ ልክ የሰውን ስም ለማጥፋትስ አይምሮ የሰለጠነው እንዴት ነው የሚለው በጣም ጥያቄ ሆኖብኝ ነውና እንደው ድምጽ የሚሰማችሁ አሁንም እኔም ደግሜ ጥሪ ያቀርባለሁ። እንደው ዲያቆናት ጋር አልወያይም ካለ የፈለገውን ርዕስ የሚፈልገውን ቀን የሚፈልገው ቤት ላይ እኔ ራሴ ደግሞ አወያየው ዘንድ ፈቃደኛ ነኝና ለመወያየት ግን ፈቃዱ ከሆነ አድርሱለት። ፕሮቴስታንት እምነት ተከታይ የሆናችሁ እዚህ ውስጥ ትኖራላችሁ ብዬ ተስፋ አደርጋለሁ። መምህር ነው የምፈልግ ብሏልና እስኪ እኔ ቤተክርስቲያኗ መምህር ነኝ እና ስለዚህ መወያይ ከመምህር ጋር ነው ሲል ሰምቻለሁ ቃል በቃል ካህን መምህር እቺ ነገር ሪከርድ ተደረገ። ቆይ አንዴ ቆይ ከመናገሩ በፊት ሪከርድ የምታደርጉ ሰዎች እንዲደርሰው ነው። ሪከርድ የምታደርጉ ሰዎች እዚህ ውስጥ ያላችሁ ሪከርደሮች የመምህራችንን ሀሳብ ሪከርድ አድርጉት። ቀጥሎ መምህር ግሩም። አይ ምን ለማለት ፈልጌ ነው ወንድማችን ትዝታው እንወያይ አማናዊ የሆነውን ትምህርት የጋራ እናድርግ የሚል ሀሳብ ተነስቶ ስለነበረ ለዚያ ግብረ መልስ የሰጠው ሰው አይመጥነኝ የሚል ሀሳብ ሰጥቷልና እግዚአብሔር ያከበረው ባሪያ በአምሳሉ የፈጠረው የሰው ልጅ ሰው አይመጥነኝም አይባልም። ሰው ሁሉ ለሰው መጠኑ ነውና እውቀትን በተመለከተ እኔ መምህር እኔ ካህን ስለሆንኩ ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና
ሀሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም የውሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ፣ በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሀቅ ነው፣ ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሎ የአዲስ ሊቃውንት መነኮሳት ትርጓሜ መምህራን የሆኑት ሁሉም ይወያዩ። ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና እገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን፣ እኔ በግሌ ማለት ነው። መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንዴት አላችሁ? ሁላችሁም የክርስቶስ ሰላምና ፍቅር ይብዛላችሁ። አንድ ጥያቄ አለኝ ከፈቀዳችሁልኝ። ልደት ስንት ነገር እንዳወራውኝ እኮ መምህር ቃሉ ያሰማል። እናመሰግናለን፣ ከልብ እናመሰግናለን። እውነቱን ለመናገር ወንድማችን ዲያቆን ዘማርያም አንደኛ ክህነት ያለው ነው፣ ሁለተኛ መምህር ነው። አይደለም ለሱ አለ ለምትሉ ቴዎሎጂያን በፕሮቴስታንት ስለነሱ እንኳን ብቁ ሆኖ የትኛውን ቦታ ላይ ሄዶ መወያየት የሚችል ሰው ነው። እንደውም ዘማርያም አይመጥንም፣ ትስተው መምህር እሱም አይመጥኑትም። አረ እናንተ ናችሁ አትመጥኑኝ የሚያላር እንደውም እናንተ እሱ አይመጥናችሁ። የትኛው የቴዎሎጂ ዘማሪ እኮ ነው፣ አዝማሪ ዘማሪ ነበር የነበረ እንጂ የትኛው የቴዎሎጂ ምሩቅ ሆኖ ነው? የትኛው የቴዎሎጂ ትምህርት አልፎ ነው? መቼስ ሲጠቅስ ሰምተን ነው እናውቃለን። ከየትኛው የቤተክርስቲያን አባት ጠቅሶ አመስጥሮ ሲያስተምር ሰምተን ነው እናውቃለን። ማይ ጋድ በጣም ያሳዝናል። ይሁን ለማንኛውም እግዚአብሔር እንደፈቀደ ይሁን። ግን ወንድማችን ዘማርያም እጅግ እናመሰግናለን። ኩራታችንና እኛ በጣም ተወያይተህ ልታመጣው ከምትችለው ውጤት በላይ ነው። አሁን እሱ ሲሰድብህ በዝምታ እጅግ ትህትና በተሞላበት መንገድ የሰጠው መልስ እኛ አስደስቶናል። በቃ የምንፈልገው ይሄ ነው። ኦርቶዶክስ አይነት መገለጫው ይሄ ነው። በጣም በርካታ ጴንጤዎች ደግሞ በሱ አፍረውበታል። ዝምባም እያለ ሲሳደብ ሰምተናል። በእርግጥ ከአንድ መንፈስ ቅዱስ ከራቀው ሰው የሚጠበቅ ስድቦችን ነው። ለአንተ እንደውም ብዙ ጸጋ በረከት የሚያስገኝ ነው። በመሰደብ አንተን በማብጠልጠሉ እንደዛ በመናገሩ ለአንተ ክብር ነው እና እኛ ኮርተንባል፣ ደስ ብሎናል። በተቃራኒው እንደውም አቅም ኖሮት አንተ ፊት መጥቶ መወያየት፣ አንተ ፊት አይደለም ማንኛውም ክርስቲያን ፊት መጥቶ መወያየት እንደማይችል ይህን ሁሉ ዝባዝንኬ ስድብ እና ምክንያት ማብዛቱ ለውይይት ብቁ ያልሆነ ማቹር ያላደረገ ሰው፣ ከስነ ምግባር የጎደለ ከእውቀት የጎደለ ሰው፣ በአንዴ ከብዙ ነገር የጎደለ መሆኑን በትክክል ዘማርያም ገና ውይይት ውስጥ ሳትገባ አሳይተናል። እግዚአብሔር ይርዳው። ጸሎት ነው እንጂ ይህ ሰውዬ ውይይት የሚያስፈልገው አልመሰለኝም። መምህራን የእርሶን ደግሞ ቢሰማ ምን ይላል? ወንበር ዘርግተው የሚያስተምሩበት ቤተክርስቲያን ላይ የደብሩ አስተዳዳሪ እና ስብከተ ወንጌሉ የሀገር ውስጥ ከሀገር ውጭ ያሉት ተባብረው 1-5 ደብዳቤ ይጻፉልን ምናምን ሊል ይችላል። ይሄ እኮ ምን መሰለህ መልስ ለማሳጣት ያክል ነው ሀሳቡን የተጠቀምንበት እንጂ ዲያቆን ዘማርያም ጋር መጦ ተወያይቶ ኦርቶዶክሳዊ ለሆነው ጥያቄው ሁሉ መልስ አጦ ይሄዳል ብለን አስበንም ገምተንም አይደለም። ይሄ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ የሚያውቀው ጉዳይ ነው። አንዳንዶቹ ደግሞ እዚህ መካከል ምን ሲሉ ሰማቸዋለሁ?
ኮመንት እያየው ነበረ። ገሌ አይመጥነኝም ያለ አስቀድሞ ዲያቆን ዘማርያም ነው። ዲያቆን ዘማርያም ሰው አይመጥነኝም አይልም እንደማይል እርግጠኛ ነኝ ብሎ እንኳን ከሆነ የሚል ምናልባት አንዳንድ ጊዜ ምላስና ጆሮአቸው አንድ ላይ የተጣበቀባቸው ዝም ብለው ተሳድበው መሄድ የሚፈልጉ መናገር ብቻ እንጂ መስማት የማይፈልጉ ግለሰቦች ሲከሰቱ፣ ለምሳሌ እኔ አሁን ከቀለሜ ጋር ተወያይ ብትሉ አልወያይም። ለምንድን ነው ማልወያይ ካላችሁኝ፣ አንድም ደቂቃ አይሰማም። አንድ ሰዓት አውርቶ እንኳን አይጠግብም። ከዚያ በኋላ ደግሞ ይሳደባል፣ ይሮጣል። ይሄ ስለሆነ ከዚህ ሰው ጋር አልወያይም ማለት ናቁት ማለት ግን አይደለም። መስማት ስለማይችል ነው እንጂ ቢሰማ እንደምንግባባ እርግጠኛ ነኝ። ስለዚህ አሁን ይሄ ሰው አልመጣም ወደዚህ እምመጣው ቤተ ክህነት ይሄ በቤተ ጉባኤ በኩል ያሉ ሰዎች ብሎ ከሆነ ሀሳብ ያነሳው፣ እስኪ ደግሞ እኛ የምናወያየው ነው። ከሀሳቡ ጋር ለመሄድ ነው ይህንን ሀሳብ የተጠቀሙት እንጂ አይ እንዲሁ ዲያቆን ዘማርያም ሲባል እንዲሁ ዲያቆን የሚለው ስሙ እሱ መምህር ነኝ ስላለ እኛ መምህር ከምንባለው ጋር እስኪ ይምጣ ነው። ገብቷችኋል ምስጢሩ እንጂ እኮ እንግዲህ ሲለካማ ማኔት የጨልፋሬስ እኮ ነው። በደንብ እናውቃለን እኮ ቤተክርስቲያንን ያወቀ ክርስቶስን ያወቀ መምህር ነው የሚል ከቤተክርስቲያን አይወጣም። እዚያው ቤቱ ላይ ሆኖ ይሰራል እንጂ አቅሙን። ስለዚህ እሱ ስለሆነ ምን ለማለት ፈልጌ ነው፣ በዋናነት ሀሳቤን ከተረዳችሁኝ እሱ ነው በቃ። እኛ ገብቶናል መምህር፣ ሀሳቡ ገብቶናል። ምክንያት ለማሳጣት ነው። ምክንያቱም አሁን እንግዲህ በዘማርያም ላይ እኮ ያነሳው ምክንያት አሳማኝ ምክንያት አይደለም እኮ። አራት አይና መሆን አለበት ዘማርያም። እዚህ ጋር እኮ እውነት ነው። አራት አይና እኮ አይደለሁም እሱማ። ሁለተኛ ግን ኢቭን አሁን ለቃሌ ላለውት ራሱ ማለት እኔ ቃሌ ሲጀመር አይመጥነኝም አይደለም ያልኩት፣ ለውይይት አይመጥንም ነው እንጂ እኔ ቃሌ አይመጥነኝም ምን አላለ። ሲጀመር ቃሌ ከዚህ በፊት ዲቤት አድርጓል፣ ከአኬ ጋር ዲቤት አድርጓል፣ ከታላቁ ጋር ያየናቸው አመላለሶቹ ምናምኖቹ መደናቆሩን ስለጠላሁት ከአንተ ጋርም ራሱ ነበርና መደናቆር ነበረ። ያንን ነው እና አሁን እሱ ደግሞ ታውቃለህ አይኔን ግንባር ያርገው ነው የሚለው። አይተው ከሆነ ብዙ ጊዜ ያጠያየቀው እሱ ሲጠይቅ መልስ እንጂ ምናምን አይነት ሩድ ይሁን እና አንተ ደግሞ በምጠይቅበት የአንተ የጥያቄ ሰዓት ላይ ደግሞ ሲመጣ ነው ቆይ ልመልስልህ እንጂ ተረጋጋ ብሎ ልክ አንተ ስላጣደፍከው እንጂ ረጋ ብሎ መልሱን እንደሚተነትን መስሎ የሚታይ ነገር እና ያቃረቡ የውይይቱ መንገድ ለእኔ አይመቸኝም። የግሌ እኮ እኔ አልኩ እንጂ ለእኔ አይመጥነኝም አላልኩም። ሲጀመር ለእኔ የማይመጥን ሰው የሚባል የለም። ሰው ሁሉ ሰው ነው። በቃ ለውይይት ግን በቃ ከኔ ባህሪ ጋር አብሮ አይሄድም። በቃ አይመጥንም። ከኔ ባህሪ ጋር አብሮ አይመጥንም። በቃ እንደዚህ አይነት ሰው አይደለም የሆነው። አዳምጦ መረጃ ሰምቶ በዛ መረጃ ላይ ዲቤት የሚያደርግ ሰው ምናምን ነው እንጂ በቃ በድርቅና ትወጣለህ። አሁን እውነት የቅርቡን እንኳን የታላቁን እንኳን ብንመለከተው እንዴት ሆኖ ነበር የወጣው? እንዴት ነው እና ያንን ደግሞ ልክ አሸንፎ እንደወጣ አድርጎ አክት ሲያደርግ በጣም ያሳዝናል። እና ለማይረባ ነገር አይደለም እኛ ዲቤት የምናደርገው፣ ለሚጠቅም ነገር ነው ወያየት ያለብን። ሁለተኛ እኛ ያደረግነው እንዳለ ዲቤቶቹ ጥሪ ያደረግነው መቀበል ነው። በቃ ቀለሜ እንደ ልማዱ እኔ ፊት የሚቆም ሰው የለም ከቤተ ክህነት አለ መጣን የለም። እነሱም ታቦት ላይ እየተሳለቁ እየሳቁ ናም ተናገሩ። እሺ መረጃ አምጦ የለም። ስድብ ነው እኛ ያደረግነው እንጂ ዲቤት እኮ ሰለቸን። ስንት ጊዜ ያደረግን። እኔ ከኤፍሬም ባለ ጊዜ ጋር ስንት አደረግኩኝ። እኔ ከሜሎስ ጋር ስንት ያደረግኩኝ። ከሁለት ጊዜ በላይ አድርገናል እኮ ከሜሎስ ጋር። ከሶስት ጊዜ በላይ አድርግ ያለው ከኤፍሬም ባለ ጊዜ ጋር እና አንዳንድ ጊዜ ዲቤቶች ሲደረጉ ፍሬያማነታቸው ምንም ጥቅም ሳይለው ነው እኮ ሁሉም ሰዎች ወንድሞች የተውት እንጂ ስለማይጠቅምን ነው እንጂ ቢጠቅምማ እናደርጋለን። ግን እነሱ ግን አንስተውት ግን አየህ፣ በእነሱ ሳይድ ግን አንስተው ሲመጣ ኢቭን እንኳን የምናነሳው እንኳን አይገባቸውም። በጣም የሚገርመው ነገር እሱ ነው። እኔ እኮ ያነሳሁት 5ቱን ሶላዎች ገድላት ድርሳናትን ሳይጠቅሱ ማንሳት አይችሉም። በቃ ገድላት ድርሳናት ሳትወሸቁ እስቲ እነዚህን 5ቱን ሶላዎች ማሳየት የምትችሉት ብዬ ሳቀር ይሄንን ቃሌ ገልብጦት እስቲ የእናንተ ገድላት ደግሞ ላሳያችሁ ነው። እኔ መች እንደዛ አልኩኝ። የእኛን ገድላት ድርሳናትማ ቀለም ያለ አይደለ? ስራው ውሎ ሁሉ ነገር ይሄን በመተቸት በዚህ ጊፍትና በዚህ ኑሮ የሚኖር ሰው አለ አይደለ? እሱን እኛ መች አነሳን። እኔው ግን በዚህ በትዝታው ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። በቃ ማለት ያው ስድቦቹ ሊያስጠሉ ይችላሉ። አዎ እንደ ሰውኛ ምናምን ስናያቸው ያስጠላሉ። በአራዳ ቋንቋ ደግሞ ይደብራሉ። አዎ ልክ ነው። ነገር ግን ደግሞ እዚህ ሳር የመጣ ነው ልንመሰገን ነው እንዴ?
ሊጨበጨብልን ነው እንደ የመጣ ነው ማለት ይህ መታወቅ አለበት። ስለዚህ የቤተ ክርስቲያናችን የመጨረሻው እኮ ነው ከንዋየ ቅድሳት የመጨረሻው የከበረው ዲያቆኑ እንኳን በእጁ የማይነካው ጽላት የሚያከብሩ ካህናት እንኳን ጾመው ጽላቱን ታቦቱን ይዘው የሚያወጡት ካህናት እንኳን ምግብ ሳይበሉ የሚሸከሙትን ያንን ጽላት ከተነካ በኋላ የኔ ስም የኔ ክብር የኔ ዝና ምናምን ሳይኮሎጂካሊ ምናምን የሚባል ነገር አይሰራም። ስለዚህ ልንሰደብ ይገባል፣ ልንጠፋ ይገባል። ስለዚህ እኛ ለሱ መልሳችን ምንድን ነው? እግዚአብሔር ጤና ይስጠው፣ እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነ ልቦና ውድቀት ላይ ነው ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት፣ በቃል ኪዳኗ ትመልስልን። የእኛ ጸሎት ልመናችን ያ ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ምናልባት ለገንዘብ ብሎ ምናልባት ለዝና ብሎ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚች ክርስቶስ ራስ ስለተቆረጥክ ከእሱ አካልም ስለተለየ ወደዚህ አካል እንድትመጣ ልመናችን ጸሎታችን ነው እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው በአጭሩ። እግዚአብሔር ያክብርልኝ። እናመሰግናለን። ነገር ለማስታወስ ለማስታወስ ያህል ነው። ማን ነው ትዝታውን ቢሆን ዲቤት ጠርቶ ነው ካስታወሳችሁ። ማን ነው እሸቱ ጋር መምህራን እየመጡ ያስተምሩ ነበር እና ዶንኪ ቲዩብ ላይ ማለት ነው። ከዛን መቱ የሚወያየኝ የሚል ጥሪ አቅርቦ ነበር። እሱም ሌሎቹም አብረው ካረሱት በቀር ማለት ነው። ስለዚህ ዘማርያም ያደረገው ለጠራው ጥሪ መቀበል ነው፣ ልክ እንደ ቀለሜ ማለት ነው። ፕላስ ደግሞ እሱ ለጠራው እሱ ተቀበለ። ከዛ ሌላ ሰው ጥሪ ሲያቀርብ ይሄኛውን ለመሸፋፈንና ያው ብዙ ስለ ግለሰቡ ማውራት ባያስፈልግም ብቻ ይሄ አለ መታወቅ መፈለግ ይሹመውን መፈለግ ምናምንና በእያንዳንዱ እኔ የሚገጥመኝ ስዕል ለመፍጠር ባልተጠሩበት ሁሉ አቤት የሚሉ ሰዎች አሉና አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሰው ጋር እንትን ማለት ብቻ ግን የጠሩትን ተቀብሎታል። እንትናል ቀለሜንም ሆነ ትዝታውን ራሱ ስለጠሩ እነሱ ራሳቸው ስለጠሩ ተቀበላቸው። በኋላ ላይ ደግሞ ሸሹ ነው የተፈጠረው። እንደዛ ነው እና ሚዛናዊ መሆን የምትችሉ ሰዎች ስታስቡት ያንንም አብራችሁ አስቡት እና እዚህ በየኮሜንቱ ደግሞ አላስፈላጊ ቃል አትጠቀሙ፣ አትጻፉ። በዛን ያክል ከተናደዳችሁ እና በጣም የመወያየቱ እንትን ካላችሁ ራሳችሁ ግቡ። ያን አድርጉ። እሸት የምትሉ ግቡና ለእሸቱ የመለሰበት ላይ ስሙት። አልሰማችሁም ማለት እኔ ዋሽቻለሁ ማለት አይደለም። ስለዚህ ግቡና ስሙት። ራሱ ጥሪ ያቀርቧል። ሚወያየኝ ካለ አቅም ያለው ካለ ይምጣ ብሏል። ሄደ ሸሸ ነው የሆነው እና እንዳትረሱ ለማለት ነው። በቃ ከግለሰቡ እንውጣና ወደሚገባ ፕሮቴስታንት ካለ እሱ ላይ እናተኩር። እንደዛ ነው የሚሻለን። ናሆም ነው የሚለው። ሰላም ነው ያለው። እግዚአብሔር ጸጋ ከሁላችን ጋር ይሁን። አሚን አሚን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ከፕሮቴስታንት ነኝ። ቃለ ሕይወት ነው ማመልከው። ቀጥሉ። ዮባ መኩ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ለምያችኋለሁ። ቀጥሉ። እሺ ነው መዳን በእምነት ብቻ ነው ብለህ የምታምነው? አዎ፣ መጽሐፍ ቅዱስ የሚያስተምረን በእምነት በኩል መዳንን እንደምናገኝ ነው። በእምነት ብቻ በኤፌሶን ምዕራፍ 2 ላይ እንደተጻፈው ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም እንደሚል ከስራ ሳይሆን በእምነታችን ብቻ ሙሉ የሆነ መዳንን ከእግዚአብሔር ዘንድ አግኝተናል። ስራ የእምነት ውጤት ነው እንጂ የመዳን ምክንያት አይደለም ብዬ ነው ማምነው እና በእምነት ብቻ ድነናል የሚል እምነት አለኝ። እሺ፣ በእምነት ብቻ። አሁን አንዳንድ ሰዎች በእምነት ብቻ ብለው
ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ሊባሉ ይችላሉ? ድምጽ ይቆራረጣል፣ እየሰማሁ አይደለም። የኔ ኔትወርክ ከሆነ አላውቅም። እሺ፣ አንተ ይሰማኛል። አሁንስ ይሰማሃል? የኔ ይሰማል። እሺ፣ ሰዎች ልክ እናንተ እምነት ብቻ ብለው ግን ደግሞ እምነት ብቻ ሲሉ ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ይባላሉ?